የኢትዮ ኤርትራ አዲስ ሽምግልና ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂን ጅዳ ላይ የሰላም ስምምነት እንዲፈራረሙ ከፍተኛውን ሚና የተወጣችው ሳውዲ አረቢያ ዳግም ሀገራቱን የሚያስታርቅ ጉዳይ ይዣለሁ ማለቷ ተሰምቷል። ዓለም አቀፉ ፎሬን አፌርስ ፎረም መጽሔት ስለ አዲሱ ኢትዮ ኤርትራ ሽምግልና ሰፊ ዘገባ አስነብቧል። የኢትዮ ኤርትራ ውጥረት ባየለበትና ከቀይ ባህር የባህር በር ጋር በተያያዘ የአሰብ ጉዳይ እንደገና የመነጋገሪያ አጀንዳ በሆነበት በአሁኑ ወቅት ሳውዲ አረቢያ ከወደቡ ጋር በተያያዘ ስሟ ተነስቷል። ከትላንት በስቲያ ልዩ መልእክተኛ ወደ ሳውዲ የላኩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ መልእክት መላካቸው ቢገለጽም ስለ መልእክቱ ዝርዝር በይፋ የተገለጸ ነገር ሳይኖር ቆይቷል። በዛሬው ዕለት የተጋራው መረጃም ሳውዲ አረቢያ $1 ቢሊዮን ፕሮጀክት አሰብ ላይ ለመገንባት ከኤርትራ ጋር ምክክር ላይ መሆኗን አመልክቷል። ሳውዲ አረቢያ በቀይ ባህር ቀጠና ጡንቻቸውን እያፈረጠሙ የሚገኙትን የተባበሩት አረብ ኤምሬትስ፣ ቻይናና ቱርክን ለመፎካከር ሁነኛ አማራጭ እንደሆነ መጽሔቱ በዘገባው አመልክቷል። ሳውዲ አረቢያ እስከ 2030 የነደፈችው ግዙፍ የልማት ፕሮጀክት አካል ነው የተባለው ይሄው የአሰብ $1 ቢሊዮን ፕሮጀክት ኢትዮጵያንና ኤርትራን በጋራ ለመጥቀም ያለመ መሆኑ ተመላክቷል። ኢትዮጵያና ኤርትራ በፈረንጆቹ 2018 ዓ.ም ሳውዲ አረቢያ ጅዳ ላይ የፈረሙትን የሰላም ስምምነት መሰረት በማድረግ ሀገራቱ ወደ ሌላ ዙር ግጭት ውስጥ እንዳይገቡ ለመታደግ ያለመ ፕሮጀክት መሆኑን ዘገባው አመልክቷል። ሳውዲ አረቢያ ሁለቱን ሀገራት በማደራደሩና በማሸማገሉ የነበራትን ልምድ ተጠቅማ ሁለቱን ሀገራት ተጠቃሚ የሚያደርግ ግዙፍ ፕሮጀክት በቀይ ባህር ቀጠና ላይ ማቀዷ ነው የተመለከተው። ከ6 ዓመታት በፊት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ላይ የሰላም ስምምነት መፈራረማቸው የሀገሪቱን ሚና ከፍተኛ እንደሚያደርገው ነው የተገለጸው። የጅዳው ስምምነት ተብሎ ስለሚጠራው ስምምነት የሳውዲ መንግስት በወቅቱ ባወጣው መግለጫ ሁለቱ ሀገራት ህዝብ መካከል ባለው የመልክዓ ምድር፣ የታሪክ እና የባህል የቅርብ ትስስር የሰላም ስምምነቱ በመንግስታቱ መካከል መደበኛ ግንኙነት እንዲፈጠር ያደርጋል ሲል ማመልከቱ አይዘነጋም። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ስምምነቱን በቀይ ባህር ወደብ ከተማ ጅዳ ላይ በተፈራረሙበት ወቅት የሳውዲው ንጉስ ሰልማን አልጋውራሽ መሐመድ ቢን ሰልማን፣ የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አልናህያን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተገኝተው እንደነበር ይታወቃል። የሰላም ስምምነቱን ተከትሎ ንጉስ ሰልማን ለኢትዮጵያና ለኤርትራ መሪዎች አብዱልአዚዝ አልሳውድ የተባለውን የአገሪቱን ከፍተኛ ሜዳሊያ አበርክተውላቸዋል። መሪዎቹ ቀደም ሲልም ተመሳሳይ ክብር ሽልማት ከተባበሩት አረብ ኤምሬትስ ተሰጥቷቸዋል። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ አስቀድመው አስመራ ላይ በተገናኙበት ወቅት ባለ 5 ነጥብ የሰላምና የወዳጅነት ስምምነት በመፈራረም ለሁለት አስርት ዓመታት የዘለቀውን ጠላትነታቸውን እንዲያበቃ አድርገዋል። ከዓመታት በኋላ አሁን ላይ ዳግም በሀገራቱ መካከል ውጥረት የነገሰ ሲሆን ይህንኑ ለማሸማገል ሳውዲ አረቢያ ግዙፉን ፕሮጀክት ሀሳብ ይዛ ብቅ ማለቷን የተገለጸው። ሳውዲ አረቢያ የጅዳውን የሰላም ስምምነት መሰረት በማድረግ ሀገራቱን ዳግም በማሸማገልና ኢትዮጵያና ኤርትራን ተጠቃሚ ሊያደርግ የሚችል ግዙፍ ፕሮጀክት ማቀዷን ነው ዘገባው ያብራራው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በዚሁ ጉዳይ ከሳውዲ አስተዳደር ጋር ለመምከር ከትላንት በስቲያ ጅዳ መግባቱን ዘገባው አክሎ ገልጿል።